በህይወት ዘመኔ ለመጀመሪያ ጊዜ ባስኬትቦል ለማየት ልገባ ነው። ጃንጥላ መያዝ በነገራችን ላይ በጣም ነው የምጠላው። የት ያለው ይመስላችኋል? ይሄንን ድባብና ይሄንን ሁኔታ ስታዩ ሰላም እንዴት ናችሁ? በአሜሪካ የነበረኝን ቆይታ የመጨረሻውንና ሶስተኛውን ኤፒሶድ ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት በነበሩን ቪዲዮዎች መነሻችንን ከሎስ አንጀለስ አድርገን መዳረሻችን ይሆናል ብለን ወደምናስበው ሲያትል በመኪና ጉዟችንን የጀመርነው። ሴኮያ ናሽናል ፓርክ ሄደን የዓለማችንን ትልቁን ዛፍ አይተናል። በዮሳሚቴ ናሽናል ፓርክ ደግሞ የሚገራርሙ የምድራዊ አቀማመጥና የተለያዩ ፏፏቴዎችን አይተናል። በደንብ ሙቪ ላይ የምናውቃትን ሳን ፍራንሲስኮንም ጎብኝተን ጉዟችንን ወደ ሰሜን አድርገናል። በሚያማምሩና ውብ በሆኑ መንገዶቿ ካሊፎርኒያን ለቀን ኦሬገን ገባን። ታዲያ ከካሊፎርኒያ የተቀበለችን ኦሬገን በፏፏቴዎቿ እያስደነቀችን ጉዟችንን ቀጠልን። የመጨረሻው ፓርት ቪዲዮ እነሆ። ሄይ እንዴት አረፈዳችሁ? እኔ ጋር ሁሉ ሰላም፣ ሁሉ ጤና። ከትላንትናው ድካም አገግሜ እንግዲህ አሁን ከኦሬገን ዋና ከተማ ሳሌም ወደ ማውንት ሁድ እየነዳሁ ነው። ማውንት ሁድ ማለት የሚገርም ተራራ ነው። ስፔሻሊ አሁን ላይ በጣም በበረዶ ተሸፍኖ፣ በጣም ማለት ባይቻልም እንደ ኖርማሉ ባይሆንም ያው ኦልሬዲ ዊንተር እያለፈ ስለሆነ በረዶ አለ። በጣም ከሩቁ ይታያል። ግን እዛ ድረስ ሄጄ ለምን ቼክ አላደርግም ብዬ ስላሰብኩኝ ወደዛ እየሄድኩኝ ነው። ከዛ ውጪ ራይዱን ልነግራችሁ አልችልም። በጣም ነው የሚያምረው። ያው እንደ ሁልጊዜው ወደዛ ስቃረብ ያለውን ነገር አሳያችኋለሁ። ይመቻችሁ። መልካም ጉዞ። ማውንት ሁድ 3429 ሜትር ከፍታ ሲኖረው ከጃፓኑ ፉጂ ማውንቴን በመቀጠል የዓለማችን ብዙ ሰዎች የሚወጡት ሁለተኛው ተራራ ነው። በአመት ከ10,000 በላይ ሰዎች የሚወጡት ሲሆን በአልፒኒስቶችና እስኪ በሚያደርጉ ሰዎች ትልቅ ቦታ ያለው ተራራ ነው። ደርሻለሁኝ። እንግዲህ ልነግራችሁ አልችልም። እንዴት ብዬ ልንገራችሁ? ይህን ነገር ስሩ ስትሆኑ እንደውም በጣም ከርቀት የምታዩትን አይነት እንትን አታዩም። ከርቀት ቅድም ላሳያችሁ ሞክሬ ነበር። ኦልሬዲ ስሩ ደርሻለሁ። ፓርኪንግ ነው ያለሁት። እንደምታዩት ነው። ያን ያህል ዋው የሚያስብላችሁ ቪው አይደለም። ከዚህ ግን ከርቀት ሲሆን ነው ይበልጥ ምን ያክል ግዙፍ እንደሆነ እንትን የሚለውና ያው እስከ ምን ያህል ሜትር እንደሚሆን አላቅም። ከፍ ያለ ቦታ ነው። አሁን አልቲቲዩዱ ራሱ 1794 ኦልሞስት 1800 ከታች ሞር እንትን አለው። ይሄ ግርማ ሞገስ አለው እና ከዚህ ይሄን ያህል ነው የሚባል ቪው የለውም። ሶ ከቻልኩኝ ወይ ወደ ታች ትንሽ ልውረድና አሳያችኋለሁ። ካልሆነ ደግሞ ያው ይሄው ነው። ጀስት እንጃ ያን ያህል ከዚህ ያምራል የሚባል አይደለም። እዛ ጋር እስኪ ምናምን እንትን የሚሉ ሰዎች አሉ። በቃ ያን ያህል እንትን አይደለም። አሁን አሳያችኋለሁ። እዛ ጋር ሰዎች አሉ። ማውንት ሁድ ፖቴንሻሊ አክቲቭ ከሚባሉት የቮልካኖ ተራሮች አንዱ ነው። ከግማሽ ሚሊየን በላይ እድሜ እንዳለው የሚነገርለት ይህ ተራራ ከ300 ሚሊየን ኪዩቢክ ሜትር በላይ የሚሆን የበረዶ ግግር እንደሚገኝበት ይነገራል። ሌላ ቪው ፖይንት ካለ ሄጄ ቼክ ለማድረግ ሞክራለሁ ከዛ ቦታ። አሁን ላይ ግን ከዚህ የሚታየው ያን ያህል እንደዚህ ነው የምትሉት ነገር አይደለም። ሶ ወደዛ ልሄድ ነው። በዛ ላይ ይሄ እንትኑ አይኔን ላይ እየረበሸኝ ነው። ሶ ሌትስ ጎ መነጽሬን አላመጣሁም እና ሌትስ ጎ። ዛሬ ሌላ ቀን ነው። ከዛ ውጭ አየሩ ሁኔታ ምናምን ደስ ይላል። እውነቱን ለመናገር በጣም ይበርድ አይደለም። ይሄንን ጀስት ጣለ ለማድረግ ያህል ነው። ኦሬገን ከዋሽንግተንና ከካሊፎርኒያ በመቀጠል ብዙ ፏፏቴዎች ያላት ስቴት ነች። የፏፏቴ ነገር ስልችት ካላላችሁ በዚህ ጉዞ ቀጣዩ መዳረሻ እንዲሆን የፈለኩትን በዚህ ዙሪያ ነው። ሄይ እንዴት ናችሁ? እንግዲህ በድጋሚ ተመልሼ መጥቻለሁ። አሁን ሙልቲኖማ የሚባል ለፖርትላንድ በጣም ቅርብ የሆነ
ፏፏቴ ጋር ያለሁት። ከ15000 ዓመት በፊት በጎርፍ ምክንያት እንደተፈጠረ የሚነገርለት ይህ ፏፏቴ በ189 ሜትር ርዝመቱ የኦሬገን ረጅሙ ፏፏቴ ነው። ከዓለም ደግሞ 434ኛ ደረጃን ይይዛል። ይህ ውሃ የሚመጣው ላርች ማውንቴን ከሚባል አካባቢ የሚፈልቀው ውሃ ሲሆን በክረምት ወቅት ደግሞ ተራሮች ላይ የሚገገረው የበረዶ ግግር ሲቀልጥ ውሃው ይቀላቀለዋል። ትክክለኛ ድምጹን ላሰማችሁና ልመለስ። ከዚህ ጋር ያለውን ቪው ተመልከቱ። እንግዲህ እዛ ድረስ ሄጄ ላይ ወጥቼ ደግሞ በተወሰነ መልኩ ላሳያችሁ ሞክራለሁ። የሚያምረው አካባቢው ደስ ይላል። በጣም ብዙ ቱሪስቶች አሉ። ኦልሞስት ዊኬንድ ነው ማለት ይቻላል። እና ዛሬ ወደ ፖርትላንድ ሄጄ ነው እዛ ማደር ሀሳብ አለኝ። ከዛ በኋላ ነገ አንድ ጨዋታ አለ በነገራችን ላይ እና ሄደን እሱን ለማየት እንሞክራለን። ቲኬት ኦልሞስት ገዝቻለሁ። እሱን ሄደን እናያለን። ዝም ብሎ ጨዋታና ይመስላችሁ አሜሪካ ውስጥ በጣም ኢምፖርታንት የሚባለው ሊግ ነው። ኦልሞስት ደርሻለሁ። አሁን ዋው ድልድዩ ጋር ደርሻለሁ። ከላይ ወጥቼ ከዚህ ጋር ያለውን ነገር ደግሞ አሳያችኋለሁ። አሁን ቅድም እዛ ጋር ነበርኩኝ ማለት ነው። ይሄ ነው የመጨረሻው፣ ግን ዋናው ይሄ ነው። እቺን ያህል ደግሞ እንግዲህ ካሳየዋችሁ አሁን ወደዛ ጠጋ ልበልና ከፍ ብዬ ምን እንዳለ ደግሞ አሳያችኋለሁ። እዚህ ጋር ቅድም እንዳሳየዋችሁ ነው ድልድዩ እዛ ጋር ያለው ነው። አሁን ዝግዛግ አንድ መንገድ አለ፣ እሱን ይዤ እየሄድኩ ነው። እንደዚህ ሰው ሲንቀሳቀስና ፓርክ ለማየት እንትን ሲል ደስ ይላል። እነዚህ አይነት ቦታዎች ከተለያየ ቦታ እየመጡ ሲያዩ በጣም ደስ ይላል እውነት ለመናገርና ያው ከጀርባዬ የፓርኪንግ ማዕት እዩ። ከዛ በነገራችን ላይ አሁን ያለሁት ይሄ ኦሬገን ነው። ተሻግሮ ደግሞ የምታዩት እዛ ጋር ከውሃው በዛ በኩል ያለው ዋሽንግተን ስቴት ነውና ዴንጀር ኦፍ ፌሊንግ እና የእግር ጉዟችንን እንግዲህ እንለዋለን። እስቲ ምን እንደሚኖር ወደዛ። ኦኬ እዚህ ጋር ነው። በእናታችሁ ሃይዌይን ተመልከቱት። በዛኛው መስመር ያለው ደግሞ በዛኛው ጋር የሚሄድ ነው። ያምራል። ሌትስ ጎ። አዲስ ነገር ካለ ወደ እናንተ መለሳለሁ። ምንም የሚታይ ነገር የለም እውነቱን ለመናገር። ከዛ ውጪ ወደ ታች እየተመለስኩኝ ነው። ወደ ፖርትላንድ እንሂድና ከተማዋን እንግዲህ ዛሬ ወይ ተረጋግቼ ልግባና አረፍ ብዬ ሆቴሌን ይዤ ኤዲት ማድረገውን ኤዲት ላድርግ። ቀጣይ የምለቅላችሁ ቪዲዮ ይኖራል። የእስካሁኑን በነገራችን ላይ ኤዲት እያደረኩኝ አይደለም። አሁን ወደዛ ልመለስና እሱን ኤዲት ላድርግ። ዛሬ ቀናችን በዚህ ይብቃ። አጭር ነው አይ ነው፣ ግን ብዙም ቦታም ባላሳያችሁ እንግዲህ ምንም ማድረግ አልችልም። ነገ እንቀጥላለን። ነገ በፖርትላንድ ያለኝን ቆይታ አብረን የምናየው ይሆናል፣ ወይ ደግሞ አብረን ፖርትላንድን ዞር ዞር እያለን እናያለን። በቃ ይሄ ነው። ሌላ ምንም ብላችሁ ነገር የለም። መልካም ጊዜ ይሁንላችሁ። መልካም ቆይታ፣ መልካም ከሰዓት። ሄይ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና አለን። እንግዲህ ዛሬ ፖርትላንድ ገብተናል። ኦልሞስት ትላንትና ማታ ነው ወደዚህ የመጣሁት። ዛሬ ሬይኒ ዴይ ነው። በጣም ጃንጥላ መያዝ በነገራችን ላይ በጣም ነው የምጠራው። ያው ለእናንተ ማላደርገው ነገር የለም ለማሳየት እና ዋሽንግተን ፓርክ የሚባል ቦታ ነው ያለሁት። አሁን ጃፓኒስ ጋርደን እያየው ነው። ዞር ዞር ልበልና እዚህ አካባቢ እስቲ ምን አይነት ጋርደኖች አሉ በተወሰነ መልኩ ትንሽ ልይና ከዛ በኋላ ጉዟችንን እንቀጥላለን። ጊዜውም እስከዛ ድረስ ትንሽ ይረጋጋል ብዬ አስባለሁ።
ይህ ጃፓኒስ ጋርደን የተከፈተው በ1967 ዓ.ም ሲሆን ዲዛይን የተደረገው በቶኪዮ አግሪካልቸራል ዩኒቨርሲቲ ፕሮፌሰር ቶኩማቶ ነው። ጃፓኖች ምን ያክል ለጋርደንና ለአበባ ለሚተክሉት ነገር ምን ያክል እንክብካቤ እንደሚያደርጉ ሳይ በጣም የሚገርመኝና ያው ከዚህ በፊት የተወሰኑ ሀገራት ላይ ሄጄ አይቻለሁኝ እንዲ ጋርደናቸውን ምን አይነት እንክብካቤ ምን አይነት እንትን እንደሚሉና እውነቱን ልንገራችሁ በጣም የሚገርም ነው። ምን ያክል ውብ እንደሆነ ልነግራችሁ አልችልም። በቃ ደስ ይላል በጣም እንክብካቤያቸው። እድሜ ልካቸውን የሆነ ዛፍ ሲተክሉ እድሜ ልኩን ያ ሰው እድሜ ልኩን ያንን ነገር መንከባከብ እንዳለበት ነው የሚያስበውና አይምሮውን እንትን የሚለውና ያ ነገራቸው በጣም ደስ ይላል። የጃፓኒስ ጋርደን ታሪክ የጀመረው በሂያን ፔሪድ ጊዜ በ794 አካባቢ እንደሆነ ይነገራል። ለነሱ ሞር ሲምቦሊክ እየሆነ የመጣው ግን ከ1100 እስከ 1600 አካባቢ ድረስ ነው። ከዛ በኋላ ቲ ሴሬሞኒ ጋርደን በመባል የሚታወቀው ታሪክ ይመጣል። እንደምታውቁት እንግዲህ ኢትዮጵያ ውስጥ በቡና ሴሬሞኒ አንታማም፣ ጃፓኖች ደግሞ በሻይ። በዛ ጊዜ መለክሴዎች ሊያያቸው የሚመጡትን ሰዎች ሻይ ሲጋብዙ ጥሩ ከሆነ እይታ ጋር ሊጋብዙ ስለሚፈልጉ ቲ ጋርደን ሴሬሞኒ ብለው እንደሰየሙ ይነገራል። ከ1000 ዓመት ወዲህ ያሉ ሁሉም የጃፓን ጋርደኖች እነዚህን አይዲያዎች ይከተላሉ። ኔቸር ኢዝንት ፐርፌክትሊ ባላንስድ ብለው ስለሚያስቡ ጋርደኖቻቸውም እንደዛው ናቸው። ድንጋይ ተራራን ወይም ጥንካሬን የሚገልጽ ሲሆን፣ ውሃ ደግሞ ህይወትን ይወክላል። ፓይን ደግሞ ኢንዱራንስን። ከጃፓን ውጪ የመጀመሪያው ጃፓኒስ ጋርደን እና እስካሁንም ድረስ ለኤግዚቢሽን ክፍት ሆኖ የሚያገለግለው በ1876 የተሰራ ሲሆን የሚገኘው ደግሞ በፊላደልፊያ ነው። በትንሹም ቢሆን እንግዲህ ስለ ጃፓኒስ ጋርደን ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ቀጣዩ መዳረሻዬ ጽጌረዳ በማለት የምንጠራው የሮዝ ጋርደን ነው። ይህም ቦታ የማየት በጣም ትልቅ ፍላጎት ነበረኝ። የሚያስጠላው ነገር ምንድነው? ሮዝ ወይም ጽጌረዳ ወቅት አለውና በወቅቱ አይደለም አሁን ያለውት። እንደምታዩት ምንም የለም፣ ምንም አበባ የሚባል ነገር የለውም። ሶ ጉዞዬን እንግዲህ ዞር ዞር ልበልና ትንሽ ከተማውን ወይ ደግሞ ነገ እናያለን። ዛሬ እያሰብኩ ያለሁት ነገር ምንድነው ታውቃላችሁ? ባስኬትቦል አለ ዛሬ ጨዋታና እሱን የማየት ሀሳብ አለኝ። ትናንትና ነገራችኋለሁ ጫፍ ጫፉን ኢንትራንስ አግኝቻለሁኝ፣ እሱን ገዝቻለሁ። ሶ ወደዛ ልሄድ እያሰብኩኝ ነው። ዛሬ ከሰዓት እያሰብኩኝ ነው ሳይሆን ኦልሬዲ ያው ዲሳይድ አድርጌያለሁ እና ይሄ ነው። ይመቻችሁ። ምሳዬን በጊዜ በልቼ ነበር ወደ ሆቴሌ ተመልሼ ትንሽ ቆይቼ ወጣሁት። እንግዲህ ትንሽ ረፍት አድርጌ እየወጣሁ ነው ከሆቴል። አሁን አብረን የምናየው ይሆናል። ድጋፍ መስጠት አለብና የመጨረሻው የእንትን ጨዋታ ነው። በነገራችን ላይ የመጨረሻው የሲዝን ጨዋታ ነውና እንግዲህ ፖርትላንድ ነው የምንደግፈው። ሌላ ምን አማራጭ አለን? የፖርትላንድ ባስኬት ቲም ዘ ብሌዘርስ ወይም ደግሞ ፖርትላንድ ትሬይል ብሌዘርስ በመባል ይታወቃል። ከተማ ውስጥ የሚገኘው ሞዳ ሴንተር በመባል የሚታወቀው ሜዳቸው ነው። እንደምታዩት ወከባ እየጀመረ ነው። የትራፊክ መጨናነቁ ምኑ ያው ቅድሚያ ለኛ ማለት ነው። ሌትስ ጎ እንግዲህ ከፍተሻ በኋላ ውስጥ መግባቴ ነው። ምን ያክል ይሰማችኋል አላቅም። ካሁን በኋላ ድባቡን ብቻ ነው ማሳያችሁ። ለድባቡም ጥሩ ነውና አንድ ሱቅ ገብቻለሁ። እንግዲህ ምን እንደሚገዛ ሲቼክ ላድርግና ዞር ብዬ ገዝቼ እንትን እላለሁ። ይሄን ነገር እንዴት ታዩታላችሁ? ሞዳ ሴንተር 19441 ወንበሮች ሲኖሩት ከጨዋታው ውጪ ኮንሰርቶች ሲዘጋጁበት እስከ 20000 ሰዎች የመያዝ አቅም አለው። በኤንቢኤ ሕግ ለአራት የተከፈለ የ48 ደቂቃ ጨዋታ ነው። ማለትም እያንዳንዱ ክፍለ ጊዜ የ12 ደቂቃ ጨዋታ አለው ማለት ነው። parcial de 8 puntos. Right now. So Mason, tell us who's... Tonight, direct from Las Vegas.
እንግዲህ እንደምታዩት ነው። አሁን ላይ የሚሰማችሁ ከሆነ አላውቅም፣ በጣም ብዙ ጫጫታ አለ። የምነግራችሁ ነገር ግማሽ ላይ ደርሰናል። አሁን ውጤት 77 ለ57 እየመራ ነው። እንግዲህ ያለውን ነገር አብረን የምናየው ይሆናል። አንድ ያው ሰርከስና አንዳንድ ነገሮች አሉ ለእረፍት 15 ደቂቃ አለን። ያለውን ደግሞ በኋላ እንመለስበትና ጨዋታውን በተወሰነ መልኩ አሳያቸዋለሁ። የመጀመሪያ የኤንቢኤ ጨዋታ ያየሁትን እንግዲህ በዚህ አይነት ውጤት ተጠናቋል። ብሌዘርስ አሸንፈዋል ማለት ነው። ማይኬን ረስቼ ዘግቼው ስለነበረ እኔም በእንደዚህ አይነት ሁኔታ ነው ሴሌብሬት ያደረኩት ለማለት ያህል ነው። አሁን ኤዲት አደርጋለሁ ስለ አንድ ያየሁት ወዮ ተበላው። ይሄንን ይመስል ነበር እንግዲህ የዛሬው ጨዋታ። ያው ወጣ ልበልና ተረጋግቼ አወራችኋለሁ። አንድ ብዬ ማየት ጀምሬያለሁኝ። ኤንቢኤ እንቀጥላለን ብዬ አስባለሁ። ለአሁን ነምበር 1 ፖርትላንድ እና በሉ ይመቻችሁ። የዛሬ ቀናችን ይሄንን ይመስል ነበረ። ያው ብዙም ያላሳያችሁ ነገር አለ፣ ያላሳያችሁ በጣም ብዙ ነገሮች አሉ። እሱን እንግዲህ ከነገ ጀምሮ አብረን የምናየው ይሆናል። ዞር እያለን ከተማውን በደንብ እናያለን። ፖርትላንድ የተረጋጋችና አሪፍ ከተማ ትመስላለች እና see you tomorrow። ራቴን በልቼ ልተኛ። ሰላም እንዴት አደራችሁ? እንግዲህ ዛሬ በጣም ዝናባማ ቀን ነውና በምን አይነት ሁኔታ እንዴትስ አድርገን ከተማን እንደምናይ አላቅም። ከዋናው ከተማ ትንሽ ወጣ እንበልና የሚገራርሙ ቤቶች ያሉበት አካባቢ አለ። እሱን እንጎበኛለን። ይሄ አካባቢ ይመስለኛል ብዙዎቻችን ለመኖር የምንመኝበት አካባቢ ይሆናል ብዬ አስባለሁ። አስባችሁታል? ቫኔን እንደዚህ በሬ ላይ አቁሜ መኪናችሁን እንደዚህ አቁማችሁ ሌትስ ኤዲሽን በመባል የሚታወቅ አካባቢ ሲሆን ሰዎች በጣም መኖር ከሚፈልጉባቸው አካባቢዎች አንዱ ነው። የግዢውን ዋጋ ተዉትና የኪራዩን ዋጋ በትንሹም ቢሆን ልንገራችሁ። ስቱዲዮ ወይም አንድ ክፍል ብቻ ለመከራየት ከ1400 ጀምሮ ይኖራል። ባለ አንድ መኝታ ክፍል ሲሆን ከ2000 እስከ 2600 ድረስ። አይ ባለ ሁለት መኝታ ይሻለኛል ካላችሁ እስከ $3700 በወር ያስከፍላችኋል። እዚህ አካባቢ ከቆየው በህልሜም ሊመጣ ስለሚችል ጉዟችንን ወደ ሴንተር እንቀጥል። በተወሰነ መልኩ አየር ሁኔታው አሪፍ ስለሆነ ከተማውን ዞር ብዬ ለማየት እያሰብኩኝ ነውና ወክ እያደረግኩኝ ነው። በነገራችን ላይ ስንቶቻችን ነን ናይኪ ኦሬገን ውስጥ እንዳለ የምናውቀው ወይ ደግሞ ሄድኳርተራቸው እዚህ ከፖርትላንድ ብዙ አይርቅምና በጣም ቅርብ ነው። ቼክ ለማድረግ እያሰብኩኝ ነው ናይኪ ምን ያክል ፕራይሳቸው ከሌላው ሀገር በምን ያክል ይለያል የሚለውን ነገር። እስቲ ሱቃቸው ድረስ ትልቁ ሱቃቸው ላይሆን ይችላል፣ ግን የፖርትላንድ ኦፊሻል ሱቅ ነው የናይኪ። እሱን ሄጄ ቼክ ላድርግ እና አሳውቃቸዋለሁ። እስቲ ዞር ብለን እናያለን ውስጥ ምን እንዳለ። እስካሁን ካየዋቸው ከለሩም የሆነ ወጣ ያለ ነገር ነው። ለአብዛኞቻችሁ ሊደብራችሁ ይችላል፣ ግን አይ ላቭ ኢት። ቁጥር እየፈለኩኝ ነው። እንዴት ታዩታላችሁ? እግሬ ላይ ዋጋ፣ ስለ ዋጋው አሁን እንነጋገራለን። አዲስ ሞዴል ሊሆን ይችላል አላቅም፣ ግን ዋጋ እዚህ እንደመሆኑ መጠን ከአውሮፓ ኦልሬዲ እኩል ነው። የዋጋ ልዩነት ብዙም ባይኖረውም የፖርትላንድ ግን ማስታወሻ ይሆነናል። ዘ ሲቲ ኦፍ ሮዝ የሚል ቅጽል ስም ያላት ፖርትላንድ በ1845 ዓመተ ምህረት ነው የተመሰረተችው። መሀል ከተማ ላይ 665,000 ገደማ የሚሆኑ ሰዎች ሲኖሩ በአካባቢዋ ወደ 2.5 ሚሊዮን ሰዎች ይኖራሉ። ምርጥ ቡና ከሚጠጣባቸው የዓለም ከተሞችም አንዷ ነች። ብዙ ቬጋኖችና ቬጀቴሪያኖች የሚገኙባት ከተማ በመሆንም ከዓለም ቶፕ 5 ውስጥ ትገኛለች። የዓለማችን ትልቁ ኢንዲፔንደንት ቡክ ስቶርም የሚገኘው እዚህ ከተማ ነው። የተከራየሁትን መኪና መመለስበት ቀን ነው። ነገ ሌላ ጉዞ እንጀምራለን። የነገ ሰው ይበለን። ደህና አደሩ። ጉድ ሞርኒንግ፣ እንዴት አደራችሁ? ሁሉ ሰላም፣ ሁሉ ጤና። ዛሬ ብርዱ ልነግራችሁ አልችልም። በነገራችን ላይ ውድን ሹ የሚባል ቦታ ነው ያለሁት። እዚህ ጋር እንደምታዩት ከተለያዩ የዓለም ሀገራት የሚመጡ ሰዎች እዚህ ጋር ይሰካሉ። እሱን እንመጣበታለን። ግን የት ያለው ይመስላችኋል? አንድ የሚገርም እርሻ አለ። እሱን አሁን ዞር ብለን እናያለን። ሻትል እየጠበቅኩኝ ነበር። ኦልሬዲ አሁን ገና መድረሱ ነው። ቢያንስ እሱ እንትን እስኪል ድረስ ሬዲ እስኪሆን ድረስ እኔ እንትን ልል ነው
ቡና ሻይ ቡና ልጠጣ ነው። በጣም በርዶኛል ልነግራችሁ አልችልም። ግን ከየት ነኝ ብዬ ይሄንን እንደምሰካ ግራ ገብቶኛል። ላሳያችሁ። እንግዲህ ከስፔን ምንም ጥያቄ የለውም። ይሄ እዚህ ነው የሚሆነው። እናት ሀገር ኢትዮጵያ እና ፋርሙን ደግሞ ከዚህ ላሳያችሁ እንዴት እንደሚያምር እዩ። ወደዛ ስንጠጋ አሳያችኋለሁ በደንብ። ይሄ ሆን ተብሎ ለኔ የተሰራ ነው የሚመስለው። ቸርስ ጋይስ። እንግዲህ ዛሬ ድረስ እንደምታውቁት ባሱ ለነገራችሁ አልችልም፣ ግን እስከዛሬ ድረስ እንደምታውቁት ሶሎ ትራቭለር ነኝ። ዛሬ ከፋሚሊ ጋር ነው ያለሁት። ሰላም ማለት ትችላላችሁ። ሻትላችን መጥቷል። እንግዲህ ሀገር ለማየት እየሄድን ነው። ያለውን የአበባ ብዛት ነው ለመናገር በጣም ነው የሚያምረው። በጣም ደስ ይላል። ይህ የምትመለከቱት የፋሚሊ ፋርም ሲሆን ከ100 በላይ የሚሆኑ የአበባ አይነቶችን ያመርታሉ። የዚህ አይነት የአበባ ፋርም ሳይ የመጀመሪያ ጊዜ ነው። ከሳውዝ ፖርትላንድ የ1 ሰዓት ገደማ የመኪና መንገድ ሲሆን ስለዚህ ቦታ እንደዚህ ነው ብዬ ባልነግራችሁም ስለ ኦሬገን ክልል ትንሽ ነገር ልበላችሁና ጉዟችንን ወደ ዋሽንግተን እንቀጥላለን። ፌብሩዋሪ 14 ቀን 1859 ዓ.ም ነበር እንደ 33ኛዋ ስቴት ሆና ዩናይትድ ስቴትስ ኦፍ አሜሪካን የተቀላቀለችው። ዘ ቢቨር ስቴት የሚል ቅጽል ስም ሲኖራት 10ኛዋ ትልቋ የአሜሪካ ስቴት ነች። በዓለማችን ላይ ትልቁ ኦርጋኒዝም የሚኖረው በዚህ ክልል ነው። በጣም ትልቅ የፈንገስ አይነት ሲሆን ሃኒ ፈንገስ በማለት ይጠሩታል። 2.4 ማይል ወይም 3.9 ኪሎ ሜትር ገደማ ርዝመት አለው። ክብደቱ ደግሞ 35000 ቶን ገደማ ይገመታል። ይህ የዓለማችን ከባዱን ፈንገስ ያደርገዋል ማለት ነው። ከዚህ በላይ ምላችሁ ዳታ አለቀብኝ። እንዴት አባቱ እንደሚያምር ልነግራችሁ አልችልም። በቃ ዋው! ሴትየው እየቀረስኩ ነው ላውራበት። ተይ እንጂ ምንድነው? ያውላችሁ ሶሎ ትራቭለር ለምንድን ነው የምትሆኑት ለምትሉኝ ሁሉ ያውላችሁ እንደዚህ ፋሚሊ እያወራ ስንት ነገር ማውራት አልችልም። አዙር አሳይልኝ። ምን እናርግ? ሆይ እና ብርዱ ልነግራችሁ አልችልም። በጣም አንድ እውነታ ልንገራችሁ። እኔ ከአበባ ጋር በጣም ኮኔክሽን ያለኝ ሰው አይደለሁም። ጀስት ማውንቴን በጣም ደስ ይለኛል። እንዲህ አበባ ስላችሁ በቃ አይደል ማየት እንዴት ነው ማየት በቃ አይታችሁ ብቻ እንትን የምትሉት ነገር ተመሳሳይ አበባ ሁሌ ማለት ተቀራራቢ የሆነ አበባ ወይ የሆነ ከለሩ ግን በእንደዚህ አይነት ሁኔታ የተለያየ አይነት ከለር ያለው አበባ ማየት መቻል የሆነ የሚሰጣችሁ ለአይናችሁም ጭምር ለአይምሮአችሁም ጭምር የሚሰጠው ደስታ አለ መሰለኝ። አስቡት እንደዚህ አይነት የሚያስጠላ ጊዜ ብንፋሱ ልነግራችሁ አልችልም። ብርዱ አለ ግን ስቲል የሆነ ኢንጆይ የምታደርጉት ነገር አለ እና እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ሲሰማኝና እንደነገርኳችሁ ብዙም ነው የሚባል ኮኔክሽን የለኝም ከአበባ ጋር ብዙም አስቤውም አላውቅም። አጋጣሚ እነሱ ናቸው ትኬት የገዙልኝ እና ያ አትሊስት እንግዲህ አንድ ተጨማሪ ቦታ ሄደን አይተናል። በጣም ደስ ይላል። በተለይ ደግሞ ወደ ሌላኛው ፓርት ልንሻገር ነው ወደዛኛው ፓርት በጣም ብዙ ከለሮች አሉ። በኦሬገን የሚገርም ጊዜ ነበር ያሳለፍኩት። ካሁን በኋላ ጉዞዬ ወደ ዋሽንግተን ይሆናል። የጉዞዬ መዳረሻና መጨረሻ የሚሆነው ሲያትል ቢሆንም ወደ አንድ ቦታ ግን ጎራ ማለት ፈለግኩ። በቲክቶክ አካውንቴ ሪኮመንድ ካደረጋችሁኝ ቦታዎች አንዱ ማውንት ሬኒየር ነው። 4392 ሜትር ከፍታ ሲኖረው የዋሽንግተን ስቴት ትልቁ ተራራ ነው። ኦልሬዲ ናሽናል ፓርክ ውስጥ ገብቻለሁ። በጣም ነው የሚያምሩ። እውነቱ እንደምታዩት ብርዱ ልነግራችሁ አልችልም። ይበርዳል ግን ስቲል እና ደግሞ መኪና ቀይሬ ያለው እንደነገርኳችሁ ባለፈው ያኛው መመለስ ነበረብኝ። ጉዞዬን ወደ ሲያትል እያደረኩኝ ነው በሌላ መኪና። ምክንያቱም ትንሽ ቀን አራዝም ያለውኝ እዚህ መቆየት ያሰብኩበትን። እንግዲህ ሲያትል ስደርስ ምን አይነት ሁኔታ እንደሚኖር አላቅም። ሙሉ ቀንም ጎብኝቼ ለመመለስ ይበቃኛል አይበቃኝም፣ እሱንም አብረን የምናየው ይሆናል። ምክንያቱም ዛሬውን ወደ ፖርትላንድ መመለስ አለብኝ። ያለኝ ሀሳብ እንደዛ ነው። እስቲ አብረን የምናየው ይሆናል። ድባቡ ልነግራችሁ አልችልም። የሆነ ቦታ ላይ ቆሜ ነው። በጣም ነው የሚያምረው። ዛፎቹን ልነግራችሁ አልችልም። እንዴት ላሳያችሁ ነው የምችለው በቃ እና አዙሬ ላሳያችሁ። በጣም ያምራል። በጣም በዚህ ጉዞ ማየት እንዳንችል የሚያደርገን የአየር ሁኔታው ቢሆንም አንድ ታሪኩን ልንገራችሁ።
ሰሚት ክሬተር የምንለው ወይም አናቱ ላይ ያለው ክሬተር ስር የዓለማችን ትልቁን የግላሲያር ክምችት ያለው ቮልካኖ ሲሆን እጅግ በጣም ብዙ የካርበን ግላሲያር ክምችት ያለው የቮልካኖ ተራራ ነው። ለመጨረሻ ጊዜ በደንብ የፈነዳው ከ1000 ዓመት በፊት ቢሆንም አሁን ላይ ቢፈነዳ አሜሪካ ውስጥ ትልቅ ጉዳት ከሚያደርሱት ቮልካኖዎች አንዱ ነው። በአካባቢው ወደ 80,000 ሰዎች ገደማ የሚኖሩ ሲሆን ለታኮማና ለሲያትልም ሩቅ የሚባል አይደለም። በአንድ ዓመት ውስጥ ወደ 10,000 ገደማ የሚሆኑ ሰዎች ይህንን ተራራ ለመውጣት ሙከራ ያደርጋሉ። ነገር ግን ከባድ ከመሆኑ የተነሳ እላይ ድረስ መውጣት የሚችሉት ግማሽ የሚሆኑት ብቻ ናቸው። የበረዶውን ነገር ተዉት። በአመት አቬሬጁን እንኳን ብናየው 16 ሜትር ርዝመት ያለው በረዶ ሊጋገርበት ይችላል። አስቡት፣ ወደ 5 ህንፃ ገደማ ማለት ነው። ከኖቨምበር ጀምሮ እስከ ጁላይ ድረስ እስኪ ልታደርጉበት የምትችሉት ተራራ ነው ማለት ነው። እንደምታዩት እንግዲህ እዚህ ድረስ መጥቻለሁ። ሮድ ክሎዝድ ይላል። በዛ ማለፍ አልችልም በበረዶ ምክንያት። እስቲ ያለኝን አማራጭ እናያለን። ብዙ ማየት የምችል አይመስለኝም። ፓርኪንግ አለ እዛ እንቁምና ከዛ በኋላ ዲሳይድ እናደርጋለን። ካለው ሁኔታ አንፃር እንግዲህ ምንም አማራጭ የለኝም። ጉዞዬን ወደ ሲያትል ልቀጥል ነው። እዛ ስደርስ እንግዲህ ያሳያችኋለሁ። ከዛ ውጪ ብርድ አለ በጣም እንደምታዩት ደግሞ እኔ ሌትስ ጎ። የዚህ ጉዞ የመጨረሻ ወደ ሆነችው ሲያትል እንኳን በሰላም መጣችሁ። ኤሜራልድ ሲቲ፣ ጀውል ኦፍ ኖርዝ ዌስት፣ በዚህም ደግሞ የማይስማሙት ሬይኒ ሲቲ በማለት ይጠሯታል። ይሄ ሁሉ ቅጽል ስሟ ነው። እኔ ሬይኒ ሲቲ በሚለው እስማማለሁ። መቼስ ማብራራት የሚጠበቅብኝ አይመስለኝም። ሁሉም እንደምታዩት ነው። ኖቨምበር 13 ቀን በ1851 ዓ.ም የተመሰረተችው። በከተማዋ ሴንተር ውስጥ የሚኖሩ ሰዎች ብዛት ወደ 785,000 ገደማ ሲሆን አካባቢ ያለውን ስንጨምር 4.2 አካባቢ ይሆናሉ። የአማዞን፣ ማይክሮሶፍት፣ ስታርባክስ እና ቦይንግን የመሳሰሉ የዓለማችን ላይ ትላልቅ የምንላቸው ድርጅቶችን ቤት ነች። የኖርዝ አሜሪካ 4ኛው ትልቁ የኮንቴነር ፖርትም የሚገኘው እዚህ ከተማ ነው። እንግዲህ በድጋሜ እንኳን ወደ ሲያትል በሰላም መጣችሁ። ከጀርባ የምታዩት ስፔስ የምታውቁት ነው። ስፔሻሊ በጣም ብዙ ሙቪ ላይ አይታችሁታልና እስቲ ላይ ልውጣና ቲኬት ይኖራቸዋል ብዬ አስባለሁ። ኢንትራንስ ያው በክፍያ ነው። እሱን ሄጄ ቼክ አድርጋለሁ። ከዛ በኋላ ላይ ሆኜ እንግዲህ ቀኑን በጣም ጉም ነው እንደምታዩት ነው። ዝናብ አለ ምናምን፣ ግን አሪፍ የሚባል ቀን ባይሆንም ስፔሻሊ ለዛ ዛሬ አሪፍ ነው የሚባል ቀን አይደለም። በጣም ዝናባማ ነው። ከፖርትላንድ ጀምሮ እንዳያችሁት እየዘነበን የመጣውትና ላይ ምን ያክል ይታያል እሱን ፈጣሪ ነው የሚያውቀው። ላይ ደርሰን ደግሞ አብረን የምናየው ይሆናል። ሌትስ ጎ። እንግዲህ ቲኬት አግኝተን ውስጥ ገብተናል። ቤዝመንት ላይ ያለነው ስቲል፣ ግን ወደ ላይ ስንወጣ ምን አይነት ነገር እንዳለ አብረን እናያለን። ቪውስ ምን አይነት ቪው ይኖረናል ዛሬ አብረን የምናየው ይሆናል። ይሄን እንዳለ የምታዩት አንድ በአንድ የግንባታው ሁኔታ በምን አይነት ጊዜ እንደነበረና ምን አይነት ጊዜ ላይ ምን ያክል ቀን ምን አይነት ሁኔታ ላይ እንደነበረ የሚያሳየውና በጣም ደስ የሚለው። እንግዲህ ኢንትራንሱ ጋር ደርሰናል። ተፈትሸን ተበርብረን ልንገባ ነው። ግንባታው የተጀመረው አፕሪል 13 በ1961 ዓ.ም ነበር። በዛ ጊዜ 4.5 ሚሊዮን ዶላር የፈጀ ህንፃ ነው። ገንብቶ ለመጨረስ 400 ቀናትን የፈጀባቸው ሲሆን 184 ሜትር ርዝመት አለው። ኦብዘርቬሽን ዴስኩን ለማግኘት 158 ሜትር ከፍታ መውጣት ይኖርባቸዋል። ይመስለኛል አንድ ህንፃ ላይ ለመውጣት ይሄን ያክል ገንዘብ አውጥቼ አላቅም። እላይ ስትደርሱ 360 ዲግሪ ከተማዋን ማየት የምትችሉበትን ስፔስ ታገኛላችሁ። በእንደዚህ አይነት የዝናብ ቀን እንግዲህ ከዚህ ጋር ሆኖ ከተማዋን ማየት በጣም አስቸጋሪ ነው። በቻልኩት መጠን እንግዲህ በመስታወትና መስታወት መካከል ሳጮልቅ ነበር። ለመቅረጽ ባይመችም የተለያዩ የከተማዋን አንግሎች በቻልኩት መጠን ላሳያችሁ ሞክራለሁ። እቺን የምታዩት አብዳ አይደለም። በነገራችን ላይ እዛች ጋር ካሜራ አለ። እዚህ የምታዩት ስልክ ቁጥራችሁን ታስገባላችሁ እዛ ጋር። ከዛ በኋላ ፎቶን ይልክላችኋል ማለት ነው። እስቲ ሌትስ ዱ ዲስ። እዚህ ጋር እንደምታዩት እንግዲህ ከታች ጋርደን አለው። በጣም ነው የሚያምረው። ሌትስ ትራይ ዲስ።
ከዛ your photo is uploading thank you for your patience እሺ you did it you will receive SMS with the link and photos thank you የተነሳሁትን ፎቶ እንግዲህ ልኮልኛል በኤስኤምኤስ ይሄንን ይመስላል። እንደዚህ አይነት ነገር ስታዩ ምንድነው ተዚህ የሚላችሁ ቴክኖሎጂ። በነገራችን ላይ ያያችሁት ከሆነ እየተንቀሳቀስኩኝ ነው። እዛ ጋር የምር ላይ መስላችሁ ይችላል። ቀስ እያለ ነው የሚንቀሳቀሰውና ይታያችኋል ዲፍረንሱ። እየተንቀሳቀሰ ነውና ደስ ይላል በጣም። እኔ ባለሁበት ቆሜ ያለው ህንጻው እየተሽከረከረ ነው። ዙሪያውን እንደምታዩት ይሄ ካፌ ነው። እዛ ጋር የተቀመጡ ሰዎች ሙሉ ከተማውን እየተሽከረከሩ ለማየት እንዲመቻቸው እና ይሄ ዲዛይን የተሰራው እንግዲህ እንደምታዩት በጣም ነው የሚያምረው። ቁጭ ባላችሁበት 360 ዲግሪ ከተማውን የምታዩበት ትንሽዬ ባር አለው። ወተናል እንግዲህ ሰላም ተመልሰናል ለማለት ነው። አሪፍ ጊዜ ነበረ። እንደነገርኳችሁ የጊዜው ጉዳይ በጣም እንደዚህ ነው የሚባል ቢዩቲፉል ዴይ ባይሆንም ጀስት ኢንጆይ አድርገናል። ሲያትል ይሄንን ይመስል ነበር። ከተማው ዞር ብዬ ለማየት እና እንትን ለማለት ኦልሞስት እየመሸ ነው እንደነገርኳችሁ። ፍላይቴ ቀን እየደረሰ ነው። ሶ ወደ ፖርትላንድ መመለስ አለብኝ። ፍላይቴ ቱሞሮ ሞርኒንግ ከዛ ነው የሚወጣው። ሶ ምናየው ይሆናል። መልካም ጊዜ ይሁንላችሁ። እንግዲህ የሲያትል ጉዟችን እንዳያችሁት ነው። ለኔ መስሎኝ ቆርሌ ነበር የተገፈፈው። በዩኤስኤ የነበረኝ ቆይታ እንግዲህ ይሄንን ይመስል ነበር። ቀጣይ በሌላ ዴስቲኔሽን እና በውቢቷ ኮንቲነንት አፍሪካ እንገናኛለን። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይመቻችሁ።